ልጆች ማጥናት በፍጹም የማይወዱ ከሆነ ምናልባትም ሌላው ዓለም የማይነግራቸው እውነታ የምትነግሩበት ሰዓት ደርሷል ማለት ነው። አንደኛ፣ ጊዜ ቆሞ እንደማይጠብቃቸው። ዛሬ ላይ ምንም ላይመስላቸው ይችላል። ነገ ላይ ግን ሁሉም ጓደኞቻቸው ትተዋቸው ትልቅ ቦታ ሲደርሱ ያዩና ምን ላይ ነው የተሳሳት ነው ብለው ይጸጸታሉ። ይሄ ደግሞ የእናታቸውን ልብ ይሰብራል። ሁለተኛ፣ ጥረት ምርጫ አይደለም። አሁን ላይ በትምህርት ጠንክረው መስራት ካልፈለጉ ወደፊት ለመኖር እጥፍ መስራት ይጠበቅባቸዋል። አለበለዛ ማንም የሚደግፋቸው አይኖርም። ሶስተኛ፣ ለመከበርም ሆነ ለስኬት ራሳቸው መስራት አለባቸው። ሁለተኛ እድል ቢሆን ጥሩ ችሎታ ከሌላቸው በስተቀር ሊያገኙት አይችሉም። የእናንተ ፍቅር ደግሞ ከዚህ ሁኔታ አይጠብቃቸውም። አራተኛ፣ እውቀት ውጤት ብቻ ሳይሆን ኃይልም ነው። እንዴት ማሰብ፣ እንዴት መናገር፣ እንዴት ችግሮችን መፍታት እንዳለባቸው ሲያውቁ ብዙ በሮች ይከፈትላቸዋል። ይህም ነው ሰዎች ላይ ጥገኛ እንዳይሆኑ የሚያደርጋቸው። አምስተኛ፣ ቀድመ ካልተዘጋጀ በስተቀር ሕይወት ጨካኝ ነች። ራሳቸውን ላላዘጋጁ ሰዎች የሚሰጠው ሥራ ዝቅተኛ ገቢ ያለበት፣ ክብር የማይገኝበት፣ በቀላሉ በሌላ ሰዎች የሚተኩበት ነው። ማንም እናት ይህን ለልጇ አትመኝ። ትምህርት ሁልጊዜ ትክክለኛ መንገድ ላይሆን ይችላል። ነገር ግን ምንም ሳይሰሩ መቀመጥም ትክክለኛ ምርጫ አይደለም።